እንዳትሆን እንቅልፍ አትውደድ። ተመስገን ዛሬ ቀኑ በጣም ደስ ይላል። ቤቲ ልክነሽ ነኝ። ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሳነብ ካገኘሁት ከመጽሐፍ ቅዱስ ነው ዛሬ ማካፍላችሁ። ድሃ እንዳትሆን እንቅልፍን አትውደድ። እንግዲህ የጠዋት ሰው መሆን ታውቃላችሁ በጣም ብዙ ጥቅም አለው። አንደኛ በጠዋት መነሳት እንግዲህ ለምስጋና የምስጋናን ህይወት በጠዋት ማከናወን በጣም ጥሩ ነው። ጸሎት ማድረግ እንዲሁም ደግሞ ከባባድ ስራዎችን በጠዋት ሰርቶ መጨረስ በጣም ትልቅ ኦፖርቹኒቲ ነው ማለት ነው። ስለዚህ ድህነትና እንቅልፍ ምንድን ናቸው ማለት ነው? አንድ ላይ የሚኖሩ ወዳጆች ናቸው ማለት ነው። ስለዚህ ድሃ እንዳትሆን እንቅልፍን አትውደድ ተብለናል። ስለዚህ እንቅልፋችንን በመቀነስ ወደ ስራ በደንብ አድርጎ የምንሰራው ስራ ላይ ፎከስ አድርጎ በመስራት ትልልቅ ውጤቶችን ማምጣት ይቻላል ማለት ነው። ስለዚህ ድህነት ደግሞ ታውቃላችሁ በጣም አስቀያሚ ነገር፣ የምንፈልገውን ነገር እንዳናደርግ፣ የምንወደውን ነገር እንዳናደርግ፣ ለምንወዳቸው ሰዎች እንዳንደርስ፣ በሰው ፊትም ደግሞ ሞገስን እንዳናገኝ የሚያደርግ ትልቅ እንቅፋት ነው። ስለዚህ እሱን ለመቅረፍ ከእንቅልፋችን ላይ ቀነስ እያደረግን ወደ ስራችን ብናደርግ መልካም ነው ብዬ አስባለሁኝ። መልካም የተባረከ ስኬታማ ቀን የምንልን ቤቲ ልክነሽ ነኝ። ስኬት ማማችን ላይ እንገናኝ።